ኢየሱስ ክርስቶስ አይመጣም ወይ? እዚሁ አዲስ አበባ ነው ወይ? መጥቷል እኮ አዲስ አበባ መርካቶ ነው። ወይኔ እንደዛሬ ስቀራገው ፈልገሽው ነው። መጽሐፈ ዶሮ የዶሮ መጽሐፍ የተጻፈው በሐዋርያት ነው። መጽሐፉን የደረሱት ቅዱሳን ሐዋርያት ናቸው። መጽሐፈ ዶሮ የሚለው እዚህ ውስጥ ከዛ ተወጣቶ የተጻፈ መጽሐፍ አለ። ይሄ መጽሐፍ ይታያችኋል ምን እንደሚያክል? በጣም ትልቅ ነው። ለመያዝ ራሱ ትልቅ ነው። ፓስተር ዳዊት ምን ሲል ነበር? ምህረት አብ በቅርቡ ይመጣል። መብቴ ነው። ለምን ዳግመኛ ተወልጃለሁ። ወጣቶቿን ሃይማኖት ከናንተ ምግባር ከኔ ምን ማለት ነው? ማለት ነው ራሱን ችሎ ይምጣ። ቀጥ ብሎ በሁለት መልክ አይምጣ። እንደ እንጆም አድርገው እንደ ሃይማኖት እንትንም ድርጅት ማለት ነው። ታዲያ ኦርቶዶክሳዊ ወጣት መምህራኑን እናመጣለን ያሉ ሰዎች ላንተ የሚጠዩ ይመስላል? እንደዚህ አይነት እንትን አለ እንዴ? እንደዚህ አይነት ጮት እግዚአብሔር ይጠብቀን። አሁን እንዲህ አይነት ጮቶች ተቀባይነት የላቸው። ዶሮን ሲያታልሏት በመጫኛ ጣሏት። አቤት ዶሮን ሲጥሏት በመጫኛ እንደ ትልቅ በሬ እኮ ነው። ቄራ እንደሚታረዱ ትልቅ በሬ በመጫኛ አይደለም የሚያዘው። ከዛ ዶሮዋን ያዟት፣ እጇን ያዙ፣ እግሯን ያዙ፣ መጫኛ አስረው። እስቲ ዶሮ ሆነናል፣ በመጫኛ ታስረናል። ዶሮ በመጫኛ ትታሰራለች። ተታለሃል። ኦርቶዶክስ አትቸኩል። ችኮላህ ነው የሚያታልለው። አንዳንድ ሰዎች ንገሩልኝ የኔን ፎቶ ድንግል ማርያምን ከማያቅ ከሚሰድብ ሰው ጋር ፎቶዬን እያደረጉ የሚለጥፉ ሰዎች እባካችሁ ንገሩልኝ። አልወደውም። እኔ የኦርቶዶክስ ቤተክርስቲያን አገልጋይ የእግዚአብሔር ባሪያ ነኝ። ጸረ ማርያም ከሆነ ጋር ፎቶዬን የምታወጣ በእግዚአብሔር ስም ገስጫለሁ። ፎቶዬን አንሳ። ከመናፍቅ ጋር አታርገኝ። ከካዲ ጋር ፎቶዬን አንሳ። ከካዲያን ከተሐድሶ ጋር የኔን ፎቶ አትለጥፍ። የማስተላልፈውን የእግዚአብሔር ቃል ብቻ ስማ። You don't know. Hey! You are that guy. Not be juju be that. You don't know. Hey! You say they why? Hey, you want to paran qui? What is this? Hey! Hey! Not be juju be that. You don't know. ቅዱስ ጊዮርጊስ ብርሃኔ ነው ማለት እችላለሁ። ተክለ ሃይማኖት ብርሃኔ ነው ማለት እችላለሁ። ኢሳይያስ ብርሃኔ ነው ማለት እችላለሁ። በፕሮቴስታንትስ እግዚአብሔር ነው ብርሃኔ፣ እግዚአብሔር ነው መድኃኒቴ፣ እግዚአብሔር ነው ብርሃኔ፣ እግዚአብሔር ነው መድኃኒቴ። ፕሮቴስታንት ደግሞ ከፈረንጁ ነው ኮፒ የሚያደርጉት። ለምሳሌ አንድ ፓስተር ሲያስተምር ውጭ ሀገር ሰንበዲ ሴ አሜን ይላል። አሁን የኛ ፓስተሮች ወንድሞቻችን በፕሮቴስታንት ቸርች ያሉ ሲያስተምሩ አንድ ሰው አሜን ይበል ይላሉ። ያ ቀጥታ ከዛኛው ወስደው ነው አንድ ሰው አሜን ይበል ይላል። የኛው በኦርቶዶክስ አንድ ሰው አሜን ይበል የለም፣ ሁሉም አሜን ይላል። የምን አንድ ሰው ነው? ሁሉም አሜን ይላል። ልዩነት አለው። በኦርቶዶክሱ አሜን አባባላችን እንዴት ነው? አሜን
በፕሮቴስታንቱስ አሁን ይሄ ቢሆን የሆነ ነገር ያርገል አሜን 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 እንደሱ ነው የሚሉት ከእንትኑ የተወሰደ ነው የፈረንጅኛውንም አላሉትም የራሳቸውን ፈጥረዋል no.